በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ ኦርቶዶክሳውያን የሰርናይ ሚዲያ ተከታታይ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላመ ክርስቶስ ከእናንተ ጋር ይብዛላችሁ። በውስጥም ሀገር በውጭም ሀገር የምትኖሩ የተዋህዶ ልጆች እንኳን ለጾመ ነቢያት በሰላም በፍቅር አምላካችን መድኃኒታችን ኢየሱስ ክርስቶስ አደረሰን አደረሳችሁ እያልኩ ሰላምታዬን አደርስላችኋለሁ። ይህንን ቪዲዮ ሁላችሁም ሼር፣ ላይክ፣ ሰብስክራይብ እንድታደርጉ እኔ ወንድማችሁ በትህትና በክርስቶስ ፍቅር እጠይቃችኋለሁ ማለት ነው። ጾሙን እንደ እግዚአብሔር መልካም ፈቃድ ዛሬ ህዳር 15 2018 ዓመተ ምህረት ጀምረናል። በሰላም አስጀምሮ እግዚአብሔር በሰላም ያስፈጽመን። ያስጀመረን አምላካችን እግዚአብሔር እንደሚያስፈጽመን ተስፋ አደርጋለሁ። ጾም ማለት ፈቃደ ስጋን ለፈቃደ ነፍስ ማስገዛት ማለት ነው። ጾሙን የምንጾመው እስከ ስንት ሰዓት ነው የሚለውን ትንሽ ማብራሪያ ሰጣችኋለሁ። ውድ ኦርቶዶክሳውያን ጾሙን የምንጾመው እስከ 9 ሰዓት ነው። አንዳንድ ሰዎች 6 ሰዓት የሚበሉ አሉ። ነገር ግን እንደ አባቶቻችን ትእዛዝ ከሆነ ጾሙ የሚጾመው እስከ 9 ሰዓት ነው። ምክንያቱም አንድ ክርስቲያን ከ7 ዓመቱ መጾም ይጀምራል ማለት ነው። 7 ዓመት ከሆነው በኋላ መጾም ንስሐ መግባት አለበት ማለት ነው። ጾምን እንግዲህ ራሱ አባታችን እግዚአብሔር ጾሞ ነው ያሳየን። 40 መዓልትና 40 ሌሊት ጾመ ይላል። አዳም በመጀመሪያ አትብላ ያለውን ዕፀ በለስ በልቶ በመብላት ኃጢአትን ወደ ዓለም አምጥቷልና አምላካችን መድኃኒታችን ኢየሱስ ክርስቶስም ከመብል ተከልክሎ 40 መዓልትና 40 ሌሊት ጾሟል ማለት ነው። ይህንን ደግሞ አባቶቻችን ነቢያት ዛሬ የምንጾመውን ጾም ጾመውታል ማለት ነው። 40 ቀንና 40 ሌሊት ጾመዋል። የጾሙበት ምክንያት ከሰማያት ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ በመልዕልተ መስቀል ይሰቀላል፣ ይሞታል፣ ይገረፋል፣ ሐሞት ይጠጣል፣ ያስተምራል ብለው ነው የጾሙት። ና ውረድ ተወለድ፣ ና አድነን፣ ና ከሲኦል ወደ ገነት አሻግረን፣ ና ከሞት ወደ ሕይወት አሻግረን፣ መከራው ጸንቶብናል፣ ስቃዩ በዝቶብናል እያሉ ሁልጊዜ ወደ እግዚአብሔር ያለቅሱ ነበረ። በዚህ ምክንያት እግዚአብሔር ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ እንዳድናቸው ወደ ክብራቸው እንዲመልሳቸው በአዳም ምክንያት የመጣውን ሞት ክርስቶስ ሙቶ በሞቱ ሞትን እንዲደመስሰው ነቢያት ብዙ አባቶች አልቅሰዋል፣ ጮኸዋል ማለት ነው። እግዚአብሔርም የሰዎችን እንባ የሰዎችን ጩኸት የሚሰማ አምላክ ነውና ጩኸታቸውን ሰምቶ እንባቸውን አብሶ ሰው ሆኖ ሰው አድርጓቸዋል ማለት ነው። ሁላችንም ሰው ያደረገን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ውድ ኦርቶዶክሳውያን እና ሁላችሁም ይህን ጾም እንድትጾሙ በፍቅር ቤተ ክርስቲያን አዛለች ማለት ነው። አንዳንድ ሰዎች አብይ ጾምንና ጾመ ፍልሰታን ብቻ የሚጾሙ ሰዎች አሉ። በዚህ ሰዓት በጾመ ነቢያት ስጋ ቤት ክፍት ናቸው። ነገር ግን ይህ ተገቢ ያልሆነ ስርዓት ነው። ማንም ክርስቲያን ነኝ የሚል አንገቱ ላይ መስቀል ያሰረ ሁሉም መጾም እንዳለበት አባቶቻችን ደንግገውልናል ማለት ነው። ሁላችንም ጾመን የጾሙ በረከት እንዲያድርብን እግዚአብሔር ይፍቀድልን። ጾሙን በትክክል እንድንጾም እግዚአብሔር ይርዳን። የምንጾመው ከምን ነው? ከእህል ብቻ ነው? አይደለም። ከክፉ ነገር፣ ከኃጢአት፣ ከዝሙት፣ ከስርቆት፣ ከሐሜት፣ ከተለያየ ከኃጢአት አይነት መጾም አለብን። ሸር አድርጉት።